ታሪክ ውስጥ አንድ አምላክ ብቻ ነው ያለ አምላካችን አይወልድም አይዋለድም ምናምን ብለው ፓጋኖች እኮ አሉ አንድ አምላክ ለዛ ነው አሻሚ አይሆንም ወይ ብዬ ጠየቅኩ አሁን የሰጠው ትርጉም አሻሚ አይሆንም ወይ ለአንድ አምላክ መገዛት ለአንድ አምላክ እሱም ማምለክ ነው የሚለው በራሱ አሻሚ ነው ስለዚህ መለየት አለብህ ነው አሁንም እንትን አላልክም አሁን እነዛ ፓጋኖች አምላክ ያሉት ኢማጂን ላደረጉት ፐርሰን ነው ወይም አምላክ ላልሆነ አካል ወይም ግን እነሱ አምላክ ብለው ኢማጂን አድርገው ባይምሯቸው በመናባቸው ለሳሉት ፐርሰን ቲንግ ነው እኛ ግን አንድ አምላክ ነው ስንል ራሱ እኛ የሳልነው አምላክ ሳይሆን እኔ አምላክ ነኝ ብሎ ስለነገረን አካል ሁለተኛ ገይብ የሆኑ ነገሮችን ስለተናገረ አምላክ ብዙ ነገሮችን ነገር አስተንትኑ ቻሌንጅ አድርጉኝ ስለሚለው አምላክ ነው እየተናገረን ያለው ስለዚህ አምላክ አይሁዶችን መሰረት እናርግና አይሁዶች አሁን አጋኖች ላይ ስላነሳው ነው ኦኬ አይሁዶች ኦኬ ሞኖቲስት ናቸው እነሱ ሞኖቲስት ናቸው ራሱ በማዕናው ሙስሊም ናቸው የሚለውን ቃል መጠቀም እንችላለን ማዕናው ማለት ነው ሊትራል ትራንስሌሽን ወይም ደግሞ ሊንግዊስቲካል አፕሮች ተጠቅመን ሙስሊም የሚለው ሰሚት ዋን ጋር ከሆነ ለአንድ አምላክ መገዛት ነው የሚለው ብቻ ወይም ደግሞ ሊትራል ትራንስሌሽን ተጠቅመን ጂውሾች ሙስሊም ናቸው ማለት ይቻላል አሁንም ግን እንድትጠነቀቅልኝ የሚፈልገው ነገር ምንድነው ሙስሊም የሚለውን ቃል ሸሪዓዊ ትርጉም ተጠቅመን ግን ጂውሾች ሙስሊም ናቸው ማለት አንችልም በታሪክ ምክንያቱም አንደኛ ነብዩን አክሴፕት አያደርጉም ሁለተኛ ቁርአንን አክሴፕት አያደርጉም ሶስተኛ ኢሳ አለይሂ ሰላምን የዝሙት ልጅ ነው እናቱ ዝሙተኛ ናት ብለዋል አራተኛ ነገር ኢሳን ገለናል ሰቅረናል ቀጥቅጠናል ብሏል በዚህ ምክንያት አላህ ረግሟቸዋል ራሱ ማለት ነው ስለዚህ እነዚህ ነገሮች አክሴፕት ያላደረገ ሰው ደግሞ በዲናል ኢስላምም በአርካኑል ኢስላም ላይም እነዚህ ነገሮች ዋጅብ ስለሚሆኑበት ሙስሊም ናቸው ወይም ደግሞ ኢስላም ናቸው የሚለውን ነገር አያገኙትም ነው ሊትራል ግን ሊንግዊስቲካል አፕሮች ተጠቅመ መጠቀም ትችላለህ ነው አይ ቲንክ ኢኒሴንስ ካገኘኝ ሐሳብ አይ ገብቶኛል አሁን ሐሳብ ገብቶኛል አሁን የሰጠው የሸሪዓ ትርጉም ከነብያቹ ከመሐመድ በኋላ ባለው ጊዜ እስልምና ዲፋይን ሲደረግ የተቀመጠ ነው እንጂ አንድ አምላክ ለአንድ አምላክ መገዛት ለአንድ አምላክ ማመን ለሚለው ብቻ የተቀመጠ አይደለም በነብዩ ሳይሆን የተቀመጠው ቁርአን ገቢ የሆኑ ነገሮችን በሚነግረን ጊዜ ኢሳም ተናግሯል አምላክን በብቸኝነት አድርጉ ዘካን ስጡ አምላክን በብቸኝነት አምልኩት ሌላን ነገር አታሻርኩ እኔንም አምላክ አድርጋችሁ እንዳትይዙ አምላክን ሊትራሊ የአምላክ ልጅ ነው ያሉትን ከዛም በኋላ እኔን ተገዙኝ ብለሃል ባለው ጊዜ በየወልቂያማ ራሱ ጥራት ይገባ በነፍሴ ውስጥ ሁሉ ያለው ነገር አንተ ታውቃለህ እኔ ግን ባንተ ነፍስ ውስጥ ያለውን አላውቅም ብሎ የሰራሱ የመሰከረበትን ገቢ የሆኑ ነገሮችን ፊውቸር የሆኑና ፓስት የሆኑ ነገሮችን ፕሬዘንት የሆኑ ነገሮችን አምላካችን ተርኮልናል ስለዚህ ነብዩ ሳይሆን እነዚህ ነገር ያሉት ስግደትን እንደሚሰግድ ኢሳ አለይሂ ሰላም በቁርአን ውስጥ ማሳየት እንችላለን ሙሳም ሰግዷል ዘካንም ሰጥቷል ዳውድም ጾሟል ለምሳሌ ሀታ መርየም እንኳን ጾማለች ራሱ ስለትን ራሱ ለፈጣሪዋ ተስላለች ራሱ እነዚህ ነገሮች ማን ተረካቸው ቁርአን ተርኮልናል እነዚህ ነገሮች በተውራትና በእንጂል ላይ አሉ ግን በኦሪጂናል አምላካችን ይሄ ዲቫይን ሪቪሌሽን ባደረገባቸው ወይ አሉ ወይ የሉም ተበርዟል ይሄን ነገር አምላካችን ነግረዋል ግን ተበርዟል ማለት ጠፍቷል ማለት አይደለም አሁን ባሉት ተውራትና እንጂል ላይ ተመርኩዘን በተበረዙት ማስረጃዎች ላይ ፕሩቭ ማድረግ እንችላለን እንጂ ይሄ መጾም መጸለይ ዘካ ማውጣት መስገድ ምናምን የሚባሉት ነገሮች ነብዩ ኤግዚስት ካደረጉ በኋላ የመጣ ነገር አይደለም ቢፎር አለይሂ ሰላቱ ወሰለም ይሄ ወርሺፕ የሚደረጉት ነገሮች ኤግዚስት አድርጓል ማለት ፈልጌ ነው አይ ቲንክ ከመለስኩት እንደዚህ ነው ፎከስ በሼሪያ ትርጉም መሰረት ስላልከኝ ሰላም አለይኩም ትንሽ ፎርቄ ጨጓራዬን ትንሽ ስላመመኝ ብዙ አወራ ፎከስ ይቀጥላል መርሃባ አይ ተከተላላችሁ ምንድነው መሰለህ አፈወርቅ በመጀመሪያ ያ ሙስሊሞች ነን እኛን ጥያቄ በመጠየቅበት ሰዓት ላይ የኛ መነጽር ቁርአን ስለዚህ የትኛዎቹም ቁርአን ላይ የተጠቀሱ ነብያቶች የምናያቸው መነጽር ከቁርአን አንፃር ደጋግሞ ሊያስቀምጥልህ የፈለገው ነገር ምንድነው ሊንግዊስቲክሊ አንድ ሰው ሙስሊም ነው ስንል a person who submits to one god or a person who submits himself to Allah we call him Muslim so ያ አንዱ አምላክ ምንለው ለአላህ ሰብሚት ያደረገ ሁሉ ሙስሊም ነው ቁርአን ላይ የተጠቀሱ ነብያቶች
ያረጉትን ነገር ሁሉ ሊያረጋግጥ የመጣ መጽሐፍ እስከሆነ ጊዜ ድረስ ቁርአኑ በነገረን ልክ እንቀበለዋለን። በመቀጠል ወደ ኋላ ሄደን እነዚህ ነብያቶች ሙስሊም ነበሩ ወይ? ያንንስ በዚህ ሊንጉዊስቲክሊ ባለው አፕሮች ብቻ ነው ወይ ዲተርማይን የምታደርገው ስትል when we say a person who submits to one God, we mention that God is Allah. Okay? So ያ አምላክ አላህ ነው ካልን በኋላ ኢየሱስንም በለው ሙሴንም በለው አብርሃምንም በለው ወደ ኋላ እንሄድና እነሱ የሰበኩት አምላክ ያ አንዱ አላህ ነው ብለን እኔ እናንተ አርጊው ማድረግ እንችላለን። በዛ ልክ መጠየቅ ትችላለህ። መነጽር ለምሳሌ ኢየሱስ ለምሳሌ አሁን አንድ አምላክ ነው ሲገዛ የነበረው ወይም ደግሞ ሲያስተምር የነበረው አንዱን አምላክ ነው። አይ ቲንክ ማርቆስ 12:49 ይመስለኛል ክሊርሊ ጌታችን አንድ አምላክ ነው እያለ የኢየሱስ የራሱ አንድ አምላክ እንዳለው ነው ፕሪች ያደርግ የነበረው እንጂ እኔ አምላክ ነኝ ብሎ ፕሪች አላደረገም። ስለዚህ በራስ ሴንስ ራሱ ሄደን አርጊው ብናደርግ ኢየሱስ he's a person who submit himself to Allah። ወደ ሙሴም ብንሄድ ወደ አብርሃም ብንሄድ ተመሳሳይ ነው። ስለዚህ በዚህ ሴንስ ነው እኛ ሙስሊም ብለን አርቲኩሌት አድርገን የምናስቀምጠው። አይ ቲንክ ፎከስ እሺ፣ ጥሩ መተህልኛል። ይማርህ አቡኪ ጨጓራን ይሻልህ። ወደ ፎከስ ሳመራ ያ አምላክ አላህ ነው ብለን ነው የምናምነው ብለኸኛል። መነሻ ኢየሱስ ስለነበረ ወደሱ ለመለስ ኢየሱስ ሲገዛለት ወይም ሲያመልከው የነበረው አምላክ አላህ ነው ብላችሁ ታምናላችሁ? ኦኬ፣ ማስረጃ ምንድነው? ልታሯራኝልኝ ትችላለህ? ኢየሱስ ሲያመልከው የነበረው አላህ ነው ለማለት ማስረጃ ቁርአን ነው። ከቁርአን በፊት ያ ነው መጀመሪያ ቅድም ያስቀመጥኩልህ ነገር እሱ ነው። በመጀመሪያ እኔን ስትጠይቀኝ ሙስሊም ስለሆንኩኝ ማይ አይ ግላስ ወይም የኔ መነጽሬ ቁርአን ነው። ሊያረጋግጥ የመጣውን መጽሐፍ መደምደማ የሆነው መጽሐፍ የያዝኩኝ ሰው ስለሆንኩ ከዛ መነጽር ውስጥ አድርጌ ነው ምመልስልክ። ለምን የትኛውም ማስረጃ የትኛውም መረጃ ለኔ ቫሊድ አይደለም። ላንተ ሊጠቅምህ ምናልባት ተበረዟል ብዬ ከማምነው ያንተ ባይብልም ሊሆን ይችላል። ሄድክ እንዴ? ከባይብልም ሊሆን ይችላል። አንስተን አርጊው ማድረግ እንችላለን። ግን እኔ የትኛውንም ኤቪደንስ አውጣለህ ከቁርአን ነው ማውጣለህ፣ ሙስሊም ስለሆንኩ ማለት ነው። ቅድም ማርቆስን ስለጠቀስከብኝ ነው ይህን ጥያቄ ማርቆስን የጠቀስኩልህ so that you can understand መጀመሪያኛ ሙስሊም ስንል in what sense የሚለውን ለመግለጽ ነው እንጂ ምንድነው መጀመሪያ ያልኩህ ቁርአን ነው የኔ ማስረጃዬ። ቁርአን ላይ ስለነገረኝ አይደለም ኢሳ አይደለም ሙሳ አይደለም ኢብራሂም አደም የሰው ልጅ መጀመሪያ ጀምሮ ሙስሊም ነው። ስለዚህ ኢሳ ኢየሱስ ነው ለማለት ምንድነው ማስረጃችሁ? It's a good point። ኢሳ ሙስሊም ነው ልንል የቻልንበት ቁርአን ላይ ኢሳ ኢየሱስ ነው። እናንተ በስጋ ተገልጧል ብላችሁ የምታመልኩት ኢየሱስ ነው፣ እኛ ኢሳ ነብያችን ነው የምንለው የምትለው በምን ማስረጃ ነው? ቅድም አቡኪ በጣም በሲምፕል አማርኛ ለማስቀመጥ ሞክሮ ነበር። አይ ቲንክ ምንድነው አንተ ኢየሱስ ብለህ ክሌም የምታረገው ግለሰብ ካልኩኝ እንትን አይደለማ። አይ እንደፈለገው እኔ አይደለሁም እሱ ኢየሱስ ክርስቶስ ራሱ ምንም እንትን አይለም ሆነኝ ስላለ አዎ ይቅርታ። አይ ምናልባት አይደለም ኦፌንድ እንዳያረገክ ስላሰብኩ ነው። ከዛ ከመጠንቀቅ አንፃር ነው። አንተ ኢየሱስም ብለህ ጥራው፣ ለኔ ደግሞ ኢሳ። ሁለታችንም የምናወራው ስለ አንድ ግለሰብ ነው። ሂስቶሪካል የሆነ መጀመሪያ ስለ ሂስትሪ ቅድም እያወራ ነበር። ስለ አወላለዱም ሊሆን ይችላል፣
የምናወራው ግለሰብ ነው ኢስና አክሽን ወይም ደግሞ ስለተፈጠረ ሐሳብ አይዲዮሎጂ ወይም something that exist ያደረገ ሐሳብ አይደለም ግለሰብ ነው የምናወራው ስለ ግለሰብ ስለምናወራበት ግለሰብ ተመሳሳይ ነው የሚለውን የምናየው ካሉት ሐሳቦች ምን ያህል ተመሳሳይ ነገር አላቸው ከሚለው ነው ስለዚህ ውልደቱንም ማስቀመጥ እንችላለን ያለበትን የተወለደበትን ሀገር ማየት እንችላለን ኤክሴትራ ማለት መመሳሰሉ አይ ቲንክ ለእንትን እንደማርዳት ነው ስለዚህ ከዚህ አንፃር አንተ ኢየሱስ የምትለውና እኔ ኢሳ የምለው አንድ አይነት ነው ሌላው ቁርአን ላይ አሁንም ስቲል ቁርአን ላይ እናንተ ክሌም የምታደርጉትንና ሰዎች በዚህ ልክ መረዳቶችን ያረጋግጥልኛል ቁርአን ገባ አምላክ ነው ብላችሁ እንደያዛችሁት አምልኩኝ ብለህ ነበር ወይ ብሎ ይጠይቀዋል ገብተዋል የቂያማ ቀን አምልኩኝ ብለህ ነበር ተብሎ ይጠየቃል ኢሳ እኔ አላልኩም ይላል ስለዚህ አንተ አምላክ ብለህ ያስከው ግለሰብ የኛ ፕሮፊት መሆኑን ቁርአን ላይ ይነግረኛል ስለዚህ ስቲል ከቁርአን ራሱ ተመሳሳይ ሰዎች መሆናቸውን ማረጋገጥ እችላለሁ ማለት ነው አፈወርቅ እሺ ቀደም ከልጁ ጋር በደንብ የተግባባን መስሎኝ ነበረ ተመሳሳይ ሰው ከሆነ አንተም ኢሳ የሙስሊሞች ነብይ ነው የምትለው እኔም በስጋ የተገለጠ አምላክ ነው የምንለው ስለ ተመሳሳይ ግለሰብ ከሆነ የምናወራው ከመሐመድ በፊት ስለዚህ ሰው የተጻፉ ማንም ይሁን በዛ በጻፈው ጽሁፍ ላይ የእስልምና ነብይ ወይም ሙስሊምና የሚያስተምር ግለሰብ ነው የሚል ቴክስት አለ ወይ ብዬ ጠይቄ ነበር እዚህ ላይ ምናልባት አንተ ምላሽ ካለ አሁንም ድጋሚ እየነገርኩህ ነው ሙስሊም ነው ማለት a person who submits to Allah of course he submits to Allah ለምን even ያንተ ባይብል ያስከው ባይብል ላይ ጠቀስኩልህ ማርቆስ 11:49 ላይ በግልጽ እኔ አንዷን አምላክ ነው ማመልከው እስራኤል ህዝብ ወይ ወደ አንዱን አምላክ እንገዛ ብሎ የሚያስቀምጣል ስለዚህ በኔ ኮንቴክስት በኔ አረዳድ ራሱ ብናመጣው ይሄን ኮት ኢየሱስ he submits to himself to one God የሚለውን ያርምልኛል ያረጋግጥልኛል ሌላው ደግሞ ባያስከው ባይብል ራሱ ሙሉ ለሙሉ ብናይ እኔ አምላክ ነኝ ብሎ አላስተማረም ለአንዱ አምላክ ነው ሲያስተምር የነበረው ስለዚህ ኦፍ ኮርስ ይሄ ብቻ ለኔ ሪኳየርመንቱን ፉልፊል ያደርግልኛል አይመስልም ምን መሰለህ ኢየሱስ የሚያመልከው አምላክ አላህ ነው ለሚለው ክሌምህ ማስረጃ ምንድነው ስለ ወደ ቁርአን ነው የምትመለሰው አይደለ ከቁርአን በፊት ኢየሱስ የሚያመልከው አላህ ለመሆኑ ማስረጃ አለ ወይ ከቁርአን በፊት ሰላም አለይኩም ወይም ከመሐመድ በፊት ኢየሱስ የሚያመልከው አምላክ አንተ የምታመልከው አምላክ አላህ ነው ወይ የተለያየ ነው መጀመሪያ ኢየሱስ መሆኑን አረጋግጥልኝ የኢየሱስና ኢሳ አንድ መሆናቸውን ያን ሳትጨርሱ ኢየሱስ ያመልከው ወደ ኋላ ስለመለሰ ነው ቅድም ጨርሰን ነበር አይ አሁን እየሰማን አልጨረሳችሁም እሽፍታ አረጋችሁት አቡ አንተ ከመግባት በፊት ቅድም ጨርሰን ነበር አሁን ፎከስ ወደ ኋላ ስለመለሰን ነው ኦኬ እና አንደኛ ድጋሚ ለጠይቅ ፎከስ ይቅርታ አቡ አንዴ ፎከስ ካልጨረሰ ማነው ከጨረሰ ትቀጥላለህ ካልጨረሰ በደንብ ጥያቄን እንዲያዳምጥ ነው በድጋሚ አሁን አንተ የምታመልከው አላህን ነው ወይ ኢየሱስ የሚያመልክ የነበረው ነው ጥያቄ ነበር የሁለተኛው ቀጥሎ ያለው ጥያቄ ነው ያ አው አልኮክና መጀመሪያ እስኪ የትኛው ምን አይነት ማስረጃ እንሰጥ ትፈልጋለህ አፈወርቅ ከመሐመድ በፊት ምን አይነት ማስረጃ ፊት የሚያደርገው አንተን ከመሐመድ በፊት አንተ የምታመልከውን አላህ ኢየሱስ ስለማምለኩ በቂ ያብራራልኛል የምትለው ነገር ካለ
እኮ ምን አይነት ማስረጃ ስቲል ስላልገባኝ ነው። ምክንያቱም ማስረጃው ምን አይነት ማስረጃ እንደምትፈልግ ንገረኝና ለሚ ፑት ኢት ዳውን። ማለት ለምሳሌ የስም መመሳሰል ነው የፈለከው ማለት የስም መመሳሰል ነው የፈለከው። ለምሳሌ አሁን ገብቶኛል አቡ ምንድነው መሰለ I want to know like point ማድረግ የፈለገው ለምሳሌ አሁን በስም መመሳሰል ነው የፈለከው ወይስ ምንድነው የፈለከው? ስሙን ስም ስትል ምን ማለት ነው? ለምሳሌ አሁን in Aramaic when we call God it's Allah right? ወይ አይ አይደለም ምን እሱ በእንግሊዘኛም ጋር ትለዋለህ በአራማይክም በምንም እሱን አይደለም። ወአለይኩም ሰላም እንዴ አይ ስምም ማምጣት አይጠበቅብንም። አክቹሊ ሁለት ያነሳቸው ፖይንቶች አሉ። አንደኛው ፖይንት ተመልሶላል አፈወርቅ አልክ? አዎ አልአን ሚዩት አድርጌው ነበር ማውራው። የመጀመሪያው ጥያቄ ተመልሶላል። በመሐመድና በኢየሱስ መካከል 600 ዓመታት አሉ። በእነዛ 600 ዓመታት ውስጥ ኢየሱስ የእስልምና ነብይ ነበር ወይም እስልምናን ያስተምር ነበር የሚል ቴክስት ካለ ማንበብ ስለምፈልግ ነው። ኦኬ የመጀመሪያ ጥያቄ እናንተ ኢየሱስ የምትሉትና ላይክ እኛ ኢሳ የምንለው አንድ አይነት ሰው ነው ወይስ አይደለም የሚለው ተመልሶላል? አዎ ተብሏል። አዎ ከተባለ በኋላ ነው ይሄን ሁለተኛ ጥያቄ ተመልሶላል እሱ አዎ እኛ ኢሳ የምንለው እናንተ ኢየሱስ የምትሉትን ነው ተብሎ ተመልሶልኛል። ኦኬ እንደዛ ከሆነ እሺ ምንድነው አንተ ሃይማኖትክ? ኦርቶዶክስ ክርስቲያን። ኦኬ ለምሳሌ ኢየሱስ አምላክ ነው ብለህ ታምናለህ? የጠየቁትን ጥያቄ መመለስ ትችላለህ ሽፍት ሳታደርግ? አዎ ልመልስልህ ነው አይደል? ስለዚህ ወደ ጥያቄው ሄደልኝ። በኢየሱስና በመሐመድ መካከል መረዳት ያለብን ነገር ስላለ ነው። ኢየሱስ አምላክ ነው ብለህ ታምናለህ አንተ? ጃቪር አዳምጠኝ። ርዕስ ሽፍት አታድርግ። ርዕስ ሽፍት ላደርግ አይደለም። እሺ አዳምጠኝ። እሺ ጥያቄው ኢየሱስ አምላክ ነው ብለህ ታምናለህ ወይ? እኔ በኢየሱስ አምላክነት ልከራከርክ አይደለም ሀቢቢ፣ ታገሰኝና መልስልኝ። እኔ ልከራከርክ አይደለም በኢየሱስ አምላክነት። ጥያቄውን ተመልስልኛለህ? መጀመሪያ መልስልሃለሁ። እንዴት አድርጌ አንተ በሚገባክ መንገድ ልመልስልህ? መልስልኝ። ኢየሱስ አምላክ ነው ብለህ ታምናለህ? እኔ በሚገባኝ መንገድ እስካሁን ጥሩ ነበር ስናወራ የነበረው። አንተ አሁን ገባህና ጥያቄና መልስ አደረግኩ እኮ። የሆነ ላስረዳክ የምፈልገው ነገር ስላለ እኔ በኢየሱስ አምላክነት ልወያይክ ጥያቄ መልስ ልገባልህ አይደለም። ስለዚህ የሆነ እንድትረዳ የፈለኩት ነገር ስላለ ነው። እኔ ስለ ኢየሱስ አምላክነት ላወራክ አይደለም። አንተ አሁን ኦርቶዶክስ ነህ፣ ኢየሱስ አምላክ ነው ብለህ ታምናለህ አይደለም? ጥያቄን ትመልስልኛለህ? ኢና ሊለ አረ አፈወርቅ እንግባባ እንጂ ወንድም ስለ ኢየሱስ ክርስቶስ አምላክነት ላወራክ አይደለም። እና ከሱ በፊት ላወራክ አይደለም እየተናበብን ነው ይችላል። ባይ ዘ ዌይ አይደለ አፈወርቅ በጣም ቀላል ነገር ነው። እኔ እኮ ላስረዳክ ነው። አሁን ጥያቄ ሽፍት ማድረግ አልፈልግም። ነው ሽፍት ላደርጉ አይደለም። ነው ሽፍት ላደርግ አይደለም። ጃቢር እኛ አንደርስታንድ የምናደርገው ነገር አንደርስታንድ የምታደርጉትን ነገር ንገረኝ። እሺ በቃ ችግር የለውም። እሺ በቃ እኔ እንድንግባባ ነበረ። በቃ ችግር የለውም እመልስልሃለሁ። በጣም ቀላል ጥያቄ ነው የጠየቀው። ላይክ ለአንተ ብቻ ስላልሆነ መልሱ አጠቃላይ ላለው እዚህ ላለው ሰው ስለሆነ የሚመለሰው። አሁን ምን መሰላችሁ? አው ሰምቻለሁ። በመሐመድና በኢየሱስ መካከል የሙስሊም ነብይ የእስልምና ነብይ ስለመሆኑና ሙስሊም ስለመሆኑ የእስልምና ነብይ ነው፣ የእስልምና ትምህርትን አስተምሯል ተብሎ የተጻፉ ቴክስቶች አሉ። ያው አሉ። እሱን ልሰጥህ እኮ ነው። አሁን ገባ። አንተ በሚገባክ መንገድ ልመልስልህ ነበር፣ አልፈለክም። አሁን ምንድነው አፈወርቅ የኦርቶዶክስ እምነት ተከታይ ነው። በኢየሱስ ክርስቶስ አምላክነት ያምናልና በኢየሱስ ክርስቶስ አምላክነት ጥያቄ ስንጠይቀው የሚመልሰው እሱ አለኝ ብሎ ከሚያስበው መለኮታዊ መጽሐፍ ነው። መለኮታዊ መጽሐፍ ደግሞ ምንድነው ተብሎ ሲጠየቅ መለኮታዊ መጽሐፍ ማለት እኛ ባልነበርንበት ጊዜ የተከናወኑ ነገሮችን ይነግረናል። ላይክ በፊት የተደረገውን ነገር በዚህ ጊዜ እንዲተደረገ ብሎ ይነግረናል። ከአዳምና ከሔዋን ዓለም ከመፈጠሩ በፊት ያለውን ነገር እኛ ላይክ አምላካችን ወይም በሆነም ሃይማኖት አምላክ ማወቅ አለባቸው ብሎ ያሰበውን ነገር ያንን ነገር ይነግራቸዋል።
እነሱ ባልነበሩበት ጊዜ የነበረው ነገር እንዲህ ተፈጥሮ ነበር እንዲህ ተደርጎ ነበር ብሎ ያንን ነገር ይነግራቸዋል። ሁለተኛው ደግሞ ስለ መለኮታዊ መጽሐፍ ፓርቱ ምንድነው? እነሱ በጊዜያቸው የተደረገውን ነገር የሚደረገውንም ነገር ይነግራቸዋል። ገባችሁ? እንደዚህ ይደረጋል እንዲህ ይደረጋል እያለ ይነግራቸዋል። ሶስተኛውና የመጨረሻው ደግሞ ምንድነው? ወደፊት የሚመጣውን ነገር የሩቅ ሚስጥር ይናገራል። ወደፊት እንደዚህ ይፈጠራል፣ ወደፊት እንደዚህ ይሆናል እያለ ይናገራል ማለት ነው። ይሄ የመለኮታዊ መጽሐፍ እንትን ነው፣ መስፈርት ነው። ሜቢ እዚህ ላይ ተቃውሞ አለ ከአፈወርቅ ስለ መለኮታዊ መጽሐፍ? እስካሁን የጠየቅኩን ስላልመለስክልኝ ምንም ልል አልችልም። አሁን ወደ መልሱ ልገባ ነው። መለኮታዊ መጽሐፍ ላይ እንትን ሜቢ ካልተስማማክ እንትን ማለት ትችላለህ፣ መሞገት ትችላለህ። መልስህን እየጠበቅኩ ነው ለመስማት። በቃ ችግር የለውም። እና እኛ ደግሞ ሙስሊሞች ነን፣ የምናምነው ደግሞ በቁርአን ነው። በቁርአን አምላካችን አላህ ምን ነግሮናል? እኛ ባልነበርንበት ጊዜ የተፈጠሩ ነገሮችን እንዴት እንደተፈጠሩ እንዴት እንደነበሩ ምናምን ነገር እንትን ይለናል፣ ይነግረናል ማለት ነው። ከዛ ነገር አንፃር እኛ አምላካችን አላህ ባልነበርንበት ጊዜ የነበረውን ነገር ይነግረናል ማለት ነው። ስለዚህ እኛ የምናምነው መለኮታዊ መጽሐፍ ነው። ከመለኮታዊ መጽሐፍ ስላለፈው ነገር ስንጠየቅ ከሱ እንመልሳለን። በጊዜያችንም ስለሚፈጠረው ነገር ጥያቄ ብንጠይቅ ከሱ እንመልሳለን። ወደፊት ደግሞ ምን ይፈጠራል ተብሎ ደግሞ ከተጠየቅንም አላህ በነገረን መሰረት ያ ነገር እንመልሳለን ማለት ነው። አይ እንደዚህ አልፈልግም የሚባል ከሆነ ግን ከዚህ ውጪ የሚመለስበትን መንገድ አፈወርቅ ያስተምረንና ለኛ እሱ ባስተማረን መልኩ እንመልስለታለን ማለት ነው። ፎከስ ሀሳብ ካለ ጨምር፣ እንትና እስሚዝም ካለ ጨምርና መቀጠል እንችላለን። ባይዘይ ሰላም አለይኩም ሁላችሁም እዚህ ያላችሁ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ኡማዎች ሙስሊም መሆናቸውና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተማሯቸው ትምህርቶች ቀደምት የነበሩ ነቢያት ኢሳም ሆነ ከሱ በፊት የነበሩ ነቢያት እንዳለ ማለት ነው ሲያስተምሩት ከነበረው ትምህርት ጋር ሙሉ ለሙሉ የሚስማማና ኮር መልእክታቸው በሁሉ ነገር እንደሚመሳሰል ሳይንሱም ያረጋገጠው ነገር ነው። የተለያዩ ጥናቶችን አድርገው ቁርአን ሳይመለከቱ ሐዲስን ሳይመለከቱ አንድም የሙስሊም ስኮላሮችን ሳይጠቅሱ የኢየሱስ ያስተምር የነበረው ትምህርት ከአርኪኦሎጂ ከአባቶች ንግግር ቀደምት አባቶች ንግግር እና ደግሞ የተወገዙ የክርስትና ሴክቶች እኛ ሙስሊም ናቸው የምንላቸው ሴክቶችን እንዳለ እነዛ ሁላ ምን ሲያስተምሩ እንደነበረና ምን ስላስተማሩ እንደተወገዙ አባቶች ስለነሱ ሲጠቅሱ እንደዚህ ብለው ያምናሉ። ኢየሱስ ሰው ብቻ ነው አምላክ አይደለም ብለው ያምናሉ ምናምን ብለው ይሄን ሁላ ጥናት ደርሰውበት ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት እስልምና እንደነበረና ነብዩላህ ኢሳም ሆነ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አዲስ እምነትን እንዳልመሰረቱ የሚናገሩ ስኮላሮች አሉ። ትፈልጋለህ? ትቀበላለህ? ስኮላሮቹ ከመሐመድ በፊት የነበሩ ናቸው? ነው አይደለም? የኔ ጥያቄ ታዲያ ምንድነው? ቀደም ጃቪር ስኮላሮቹ ሄዶ ስኮላሮቹ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ሳይሆን ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበሩ ሰዎችን ንግግርና ጥቅሶችና መጽሐፍቶችና አርኪኦሎጂና መጽሐፍ ቅዱስን ተጠቅመው ገባክ? ይሄን ሁላ ነገር የነሱ መጽሐፍ ቅዱስ ባይዜ በጣም ብዙ መጽሐፍ ቅዱሶች ነበሩ። መጽሐፍ ቅዱሶች አልኩኝ ጎስፕሎች ነበሩ። የተወገዙ አሉ፣ ያልተወገዙ አሉ። ለእናንተ የሚሆነው ነገር የወሰዳቸው አሉ። እነዛ ደግሞ ያወገዛቸው ሲጠቀሙ የነበሩትን ጎስፕሎች እንዳለ ጠፍቶባቸዋል። ስለዚህ በተቻለ መጠን የተወገዙ አባቶች የተወገዙ የክርስትና ሴክቶች በጳውሎስ የማያምኑ ኦሪት ተበርዛለች ብሎ የሚያምኑ ኦሪት ለጥቅማ ጥቅም ብሎ ኦሪትን የበረዙ ሰዎች አሉ ብሎ የሚያምኑ በጣም ከእስልምና ጋር ተመሳሳይ አይነት ትምህርት የሚያስተምሩ ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ኡማዎች አሉን። በአርኪኦሎጂ ከፈለክ እናሳያለን፣ በሁሉ ነገር እናሳያለን ከፈለክ። ላሳየ ጨረስክ? እሺ። ቅድም ጃቪር ያው መነሻችንም መድረሻችንም በምናምነው መለኮታዊ መጽሐፍ ነው ብሏል። ያው ከቁርአን ውጭ አንወጣም ነው ባጭሩ። የኔ ጥያቄ ከማን የተጻፈ? ሁለተኛ let me make it simple ቀላል አድርግልክ።
እኛ ኢየሱስ ክርስቶስ ማነው ኢሳ አላህን የላከው መልእክተኛ ነው ብለን ነው የምናምነው አይደል? አዎ እንደዛ ብላችሁ ነው የምታምኑት። ባይብል ላይ እሱን አውጥቼ ላሳይ። ምን የሚለውን ባይብል ላይ አይ መላኩን ከባይብል ላሳይክ። መላኩን አይደለም የኔ ጥያቄ። አይ ሁለት ነገሮች ሜንሽን የምናደርገው አንተ የምታመልከውን አላህ ነው ወይ ኢየሱስ የሚያመልከው ነው የኔ ጥያቄ። ይኸውልህ 3 ፖይንቶችን እናነሳለን። ኦኬ የመጀመሪያው ነገር ስለ አላህ ነው ወይ አንተ የምታመልከውን አላህ ነው ወይ የሚያመልከው የነበረው ስላው ከዛ በኋላ ሪኳየርመንት ነው የምናወጣው። ኦኬ ስለዚህ እኔ የማመልከውን አምላክ ማምለኩን የምናውቀው እሱ አንዱ አምላክን አላህ ነው ያመለከው የመጀመሪያው። ሁለተኛ ደግሞ ከአንድ አምላክ የተላከ ነብይ ነው። ሁለቱንም ከአንተ መጽሐፍ ቅዱስ አውጥቼ በሰጠህስ። ስለዚህ በጣም ጥሩ። አንተ የምታመልከውን አላህ ነው ኢየሱስ ሲያመልክ የነበረው፣ በዚህ እርግጠኛ ነህ? አዎ። እሺ ከመጽሐፍ ቅዱስ ነው የምታሳየኝ? በመጀመሪያ ቅድም የጃ ያስቀመጠውን ነገርና እኛ ያስቀመጥነው መነጽር ገብተዋል አይደለ? ያወራነው ገባኝ። እኔ እኮ ከማመድ በፊት ኢየሱስ አንተ የምታመልከውን አምላክ ስለማምለኩ ማስረጃ ስጠይቀው ቁርአን ነው፣ ከቁርአን ውጪ ምንም ማስረጃ። እኔ እኮ ምን እያደረኩ መሰለህ? ቆይ ጀስት ዌይት ፎከስ ቆይ አንድ ደቂቃ ስጠኝ። ይኸውልህ እኔ ምን ያህል ፋርዘር መሰለህ ይሄድንልህ ያለው እንዲገባ ማለት ነው። ለምሳሌ የአብርሃም መኖር ከመጽሐፍ ቅዱስ ውጪ አንተ እስኪ ንገረኝ አሳየኝ ብዬ ብጠይቅህ ምንም አይነት ማስረጃ የለህም። nothing ከመጽሐፍ ቅዱስ ውጪ ስለ አብርሃም መኖር ስለ ሙሴ መኖር ራሱ የምታመጣው ኤግዚስተንስ የለም። የምታመጣው ከባይብል ነው። እኔ ምን አደረኩኝ? ቁርአን ነው እኔ የምከተለው። አላህ ቁርአን ላይ የነገረኝ በቂ ነው አልኩኝ። ከዛ በኋላ ግን እሱ ከነገረኝ ውጭ ራሱ አንተ እንዲገባህ አፈወርቅ እንዲገባህ ባይብል ላይ እኮ አሁን አንተ ያዝከው ባይብል ላይ እንኳን ብንሄድ ኢየሱስ ፕሮፊት መሆኑንና አንዱን አምላክ የሚገዛ መሆኑን ላስረዳህ እያልኩ ነው። this is very lying by the way። እንመጣለን ወደ መጽሐፍ ቅዱስ ግን እንጂ እኔ አሁን እዚህ ጋር ማብቃት እችላለሁ። by the way እዚህ ጋር ማብቃት እችላለሁ። ምን ብዬ ቁርአን ላይ የነገረኝ በቂ ነው። እኔ የምከተለው የምቀበለው ቁርአንን ስለሆነ አላህ ቁርአን ላይ ከነገረኝ በቂ ነው። ለአንተ ፋርዘር ማብራሪያ መስጠት አይጠበቅብኝም። ልክ አንተ ከባይብል ውጭ የትም መሄድ እንደማትችለው ማለት ነው። አዎ ችግሩ ምን መሰላችሁ? ለምሳሌ ስለ አብርሃም አንስተሃል። ስለ አብርሃም ከአብርሃም በፊት ሌላ የተጻፈ መጽሐፍ ኑሮ ወይም ቴክስት ኑሮ ብትጠይቅ ልክ ነህ። አብርሃም ማን ነው? አንዴ ዶክተር ቴነማ አዳምጣ እንዴ። ኖ አብርሃም እያልክ ነው። አብርሃም ማን ነው? ፎከስ ጠይቀው። ፎከስ እኮ አብርሃም አለ አይደል? አይ አንተ አብርሃም ብለህ ታምናለህ። አብርሃም ማን ነው? አፈወርቅ ኧረ አዳምጠኝ መጀመሪያ። ቆይ አንዴ ስሚስ ፎከስ ባነሳው ላይ ነው እኮ እየተናገርኩ ያለሁት። ቆይ ገባኝ። እንትን ይሄ ሀሳብ እየጨረሳችሁ ሂዱ። ፎከስ ሀሳብህን ጨርስና እኛ ሀሳብ ካለን እንትን እንላለን። ፎከስ አለ ሀሳብህን ጨርስ ሙሉ ለሙሉ። እሺ ስለዚህ ገብቶሃል አይደል አፈወርቅ? እኔ ገብቶኛል። ወደ መጽሐፍ ቅዱስ እንመጣለን ብያለሁ። ከቁርአን ውጪ እዛ ላይ መዝጋት እችላለሁ ስላልክ ችግር የለውም። አዎ በቂ ነው። አሁን ፋርዘር ራሱ ይሄን ያህል የሚያወያየን አሁን ለምሳሌ ለውይይት የምንቀርበው አፈወርቅ መጽሐፍ ቅዱስን ይዘህ ነው አይደለ? እንደ አማኝ የምታወራው ከኔ ጋር ከመጽሐፍ ቅዱስ ውጪ ያለ ኤቪደንስ ስጠኝ ብዬክ እኔ አንድ ጥያቄ ልንገርክ፣ አንድ ነገር ልንገርክ። ባይ ዘ ወይ ስለ ጂሰስ ስለ ታሲተስ የሚባለውን ታውቀዋለህ? ስለ ጂሰስ ታሪክ የተጻፈ ሂስቶሪካል መቼ ነው የነበረው? በሁለተኛው ሴንቸሪ መሰለኝ። ያ
ሂስቶሪካል ኤቪደንስ ጂሰስ ስለመኖር ሂስቶሪካል ኤቪደንስ ስጠኝ ብልህ ከመቶ ዓመት በኋላ ያለ መጽሐፍ ነው የምታመጣው። ከባይብል ውጪ እስኪ ጂሰስ መኖሩን ሂስቶሪካል ኤቪደንስ ስጠኝ ብልህ 100 ዓመት በኋላ የተጻፈን መጽሐፍ ነው የምትሰጠኝ። ከባይብል ውጪ እንኳን ጂሰስ እኮ ነው የማወራህ። ጂሰስ ማለት አንተ አሁን ባይብል ላይ ተጽፏል የምትለው ሰው ግለሰብ ወደኋላ ብንሄድ ትንሽ ዓመታት ወደኋላ ቆጥረን ሌሎቹን ፕሮፌቶች ደግሞ ብጠይቅህማ ምንም አይነት ኤቪደንስ ሰጠኝ አችልም ከባይብል ውጪ። ሶ እንደ አማኝ እኔም አንተም ምናምንበት ስክሪፕቸር አለ። ሶ በዛ አንፃር ኦኬ ቁርአን ብቻ ነው እኔ ቁርአን ነው ማምነው ስላልኩኝ ከቁርአን ኤቪደንስ ባወጣልክ መብቴ ነው። እዛ ላይ መዝጋት እችላለሁ ነው መልክ። ከዛ በኋላ ደግሞ አይ ችግር የለም ለአፈወርቅ አንደርስታንድ እንዲያደርገው ከቁርአን በፊት ያለው ባይብል ነውና እስኪ ባይብል ላይ ጂሰስ አንተ ኢየሱስ የምትለው አምላክ ነው ወይ? አንዱን አምላክ ነው ያስተማረው ነብይ ነው ወይስ አምላክ ነው ብለን ደግሞ እሱ ላይ እናወራለን ማለት ነው እንጂ የኔ መልስ እዚህ ጋር ኦልሬዲ አልቋል። ቁርአን ላይ ተነገረኝ በቂ ነው። ገባ? ጨረስክ? አዎ ጨርሻለሁ። ሁለት ነገር ላንሳ አጠራርጊ። የመጀመሪያው ጉዳይ ቅድም ስለ አብርሃም ጠቀስ አድርገ ነበር። ለምሳሌ ስለ አብርሃም ከዛ በፊት የተጻፈ ነገር አምጣ ብለህ ታመጣለህ የሚል ጥያቄ ነበር የጠየቅኩህ። አላመጣም። ምክንያቱም ከሱ በፊት ስለ አብርሃም ሌላ የተጻፈ ነገር የለም፣ ወይም ሌሎች አካላት ስለ አብርሃም እንዲህ ብለው የጻፉት ነገር የለም። ወደ ኢሳ ጋር ስንመጣ ችግሩ ከመሐመድ በፊት እናንተ ኢሳ ስለምትሉት እኛ ኢየሱስ ስለምንለው በጣም ብዙ ነገር ተጽፏል፣ በሚያምኑትም በማያምኑትም ዘንድ። በማያምኑት ዘንድ እንኳን ስለ ኢየሱስ ኢሳ የእስልምና ነብይ ነው ወይም እስልምናን አስተምሯል ወይም ምናምን ተብሎ አልተጻፈም ነው። ሰው እንዴት ነው የምታረጋግጡት? ለምሳሌ ክርስቲያን ያልሆነም እምነት ውስጥ የሌለ ሰው አሃ ክርስቲያኖች እንደዚህ ይላሉ እናንተ እንደዚህ ትላላችሁ፣ እስኪ ከመሐመድ ወይም ከቁርአናችሁ በፊት ከመሐመድ በፊት ስለዚህ ሰው እንደዚህ የተጻፈ ነገር ተብላችሁ ብትጠየቁ ሌላ የተጻፈ ነገር ስላለ ነው። ባይኖር ኖሮ በቃ ነው እኛ ቁርአንን ብቻ ነው የምናምነው ብላችሁ መዝጋት ትችሉ ነበረ። ችግሩ የሚመጣው to be honest I don't really get your point። እናንተ ክሌም ስለምታደርጉት ነው ገብቶሃል? ፎከስ አዎ ክሌም የምናደርገው it's because እኛ ምናምንበት ፕሮፌት ስለሆነ ነው። ገባ? በመጀመሪያ እኔና አንተ ጋር ያለው አስተሳሰብ እኮ በጣም የተለያየ ነው። ስቶሪዎቹም ራሱ የተለያዩ ናቸው። እኔ ክሌም ማድረግበትን መንገድ is different understand። ስለዚህ እኔ ከኋላ የቁርአን ከኢየሱስ በኋላ ስለመጣ ስለ ኢየሱስ አያረጋግጥም ካልክ አንተም ስለነ ሙሴ ስለነ አብርሃም ስለነ ኢስሐቅ በባይብል ልክ ልታረጋግጥ አይገባም። ልዩነቱ ገብቷል? ፎከስ whatever it is ያንተ ክሌም ምንድነው ልዩነቱ? ያንተ የእስልምና ነብይ ነው ብለህ ክሌም ስታደርግ የእስልምና ነብይ አለመሆኑን የሚያሳዩ ቴክስቶች አሉ ከመሐመድ በፊት። ምን ላይ ነው እነዛን? እኛ እኮ አሁን አልገባ ነገር አፈወርቅ ወይ በጣም ትንሽ እንትን ብለሃል። ይኸውልህ እኛ ኢሳም ኢብራሂምም ሙሳም ኢቨን ኢንክሉዲንግ አደም የመጀመሪያው ሰው ድረስ ፕሮፌቶች ናቸው ነብይ ናቸው ብለን ነው ምናምነው። ገብተዋል? እየሰማው ነው። ፕሮፌት ናቸው ብለን ነው ምናምነው። የኛ እምነት እንደዛ ነው። ስለዚህ ኢየሱስም ለኢየሱስ የተሰጠው እኮ እኛው ኢንጅል የሚባል መጽሐፍ አለ እኮ ወንጌል አለ። ለሙሴም ልክ እንደዛው። ስለዚህ እነዚህ ነብያቶች ሊያስተምሩ የመጡት ከአላህ ተልከዋል ብለን ነው ምናምነው። ያ ፋክት ነው እኮ ገብተዋል? ፋክቱ አንተ ጋር መኖሩ ፋክቱ እኔ ጋር መኖሩ ያ ፋክት መኖሩን አይቀይረውም። ይሄ እምነት ነው። ኢሳ በአላህ ተልኮ መጥቷል የሚለው የአንተ እምነት ነው እንጂ ፋክት አይደለም እኮ። ፋክት መሆኑንማ እኔ ከባይብል ላሳይ። አይ ቲንክ this is like በቁርአን ላይ በቂ ነው። ቁርአን ላይ ስለተነገረኝ በቂ ነው። ቁርአን በቂ ነው ለኔ።
እሱ ኖርማል ነው። በአንተ እምነት እኮ ቁርአን በቂ ነው ማለት መብትህ ነው። ልክም ነህ። እሺ አንተ እንደዛ ከሆነ እንደዚህ እናድርግ። እንደዛ ከሆነ አንተ ቆይ እንደዚህ እናድርግ ስለሆነ ሌትስ ሜክ ኢት ስለነበረ ሰው አንዴ ሌትስ ሜክ ኢት ሲምፕል ፎከስ አለ። ሌትስ ሜክ ኢት ሲምፕል እንደዚህ እናድርግ። በቃ ባይብል ላይ ከባይብል ውጪ ስለ ሙሴ መጽሐፍ ማስረጃ ንገረኝ፣ ወይም ስለ አብርሃም ማስረጃ ስጠኝ። ኤግዚስተንስ ከአብርሃም በፊት የተጻፈ ቴክስት አለ ወይም ከአብርሃም በፊት ሌላ ስለ አብርሃም የተጻፈ ቴክስት አለ? እሱን አልጠየቅኩም እኔ። አም አስኪንግ ዩ ከአብርሃም በፊት አብርሃም ስለመኖሩ ከባይብል ውጪ። የኔ ጥያቄ ከመሐመድ በፊት ስለነበረ ኢየሱስ ነው እየጠየቅኩ ያለሁት። ምን አገናኘው አፈወርቅ? ስለ አብርሃም ሌላ ሰው ስለ አብርሃም ከተጻፈው መጽሐፍ በፊት ይጻፋል ወይ ነው? ለምሳሌ የታረደው ልጅ እስማኤል ነው ብሎ ነው የሚያስቡት። የታረደው ልጅ ደግሞ ኢስሐቅ ብሎ ነው የሚያስቡት። የትኛው ነው ትክክል? ጥያቄ ሽፍት አታደርግብኝ እኮ የተለያየ ናሬሽን አለ ነው መልክ። ስለምን ናሬሽን ነው የምታወራው? የተለያየ አካውንት አለ። ለምሳሌ የታረደው ልጅ ሊሰዋ የነበረው ልጅ እስማኤል ነው ይላሉ፣ ሌሎቹ ደግሞ ኢስሐቅ ነው ይላሉ። ማን ነው ኢስሐቅ ዘር በኩል ያሉት አረቦቹ እስማኤል ነው የሚሉት። አረቦቹ እስማኤል ነው የሚሉት? አረቦቹ እስማኤል ነው የሚሉት። ምን መቼ የተጻፈ ነው? ምንድነው ማስረጃ? ያውቃሉ እነሱ መጀመሪያም ጀምሮ ያውቃሉ ሊታረድ የነበረው እስማኤል እንደሆነ። ከነብዩ ሰለላሁ በፊትም ያውቃሉ፣ የሚያውቁት ነገር ነው። እሺ እባካችሁን ከመሐመድ በፊት ኢሳ ነበረ በህይወት። ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነብዩ ሰለላሁ ከመወለዳቸው በፊትም ነው መልክ። ዶክተር ቴንማ የታረደው ለእርድ የቀረበው አባታቸው እስማኤል እንደሆነ ነው የሚያውቁት። ስለዚህ አሁን ትክክል የትኛው ነው? እስማኤል ማን ነው? ዶክተር ቴንማ አዳምጠኝ። አክቹዋል ስለሆነ ሰው ነው የምናወራው። ከመሐመድ በፊት ኢሳ የሚባል ሰው ምድር ላይ ነበረ እንዴ? አብርሃም ሳልነበረም እኮ ነበረ። ቀደም እኮ መለስኩልህ ስለ አብርሃም። ሌላ የትኛው አብርሃም ነው ትክክል? የትኛው አብርሃም ነው ትክክል? ኢስሐቅን ለእርድ ያቀረበው ወይስ ደግሞ እስማኤልን ለእርድ ያቀረበው? አዳምጠኝ፣ ሽፍት አታድርግ ርዕስ። እኔ ኢሳ ላይ ነው ያለሁት። እስከጨርስ ስለ አብርሃም ጠየቀህ። ስለ አብርሃም ጠየቀህና እስከጨርስ ታደርግ። ዱ ዩ ቲንክ የሆነ ቦታ ምን ደርስ እናድረዋለን እንጂ የትም አንደርስም። ትረስት ሚ ልክ ነህ። አፈወርቅ አንድ ኢንሳይት ልስጥህና ከተመቸህ እኛ ምንሰጥ ቶፒክ አንዴ ዌይት ገና ሀሳቤን ሳልጨርስ ጣልቃ እየገባብኝ ስለሆነ ጥያቄ ነው የጠየቅከው። 50 ጊዜ በደንብ ክሊር ላድርግላችሁ። አሁን እኔ ልንገርህ ይኸው ጥያቄን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ዒሳ ዓለይሂ ሰላም ሙስሊም መሆኑን የሚናገር መጽሐፍ ስጡኝ ነው እያልክ ያለ ታሴት ወይ ሙስሊም መሆኑ አይደለ? ለምንድን ነው ያንን የማነሳው? ለፈለግከው ምክንያት አንሳ። እዛ ምንድን ነው አልከኝ? መጽሐፍ ስለነበረ ነው አልከኝ። ወንጌላት ስለነበሩ ነው። ወንጌላት ስለነበሩ ስለተጻፈ አይደለም። አዳምጠኝ። ለዛ እኮ ነው አዳምጠኝ። ሀሳቤን አስጨርሱ። የመጀመሪያ አክቹዋል የሆነ ሰው ነው። ከመሐመድ በፊት ከ600 ዓመት ጋፕ ያለው ሰው ነው። ስለዚህ ምን አክቹዋል ማለት ምን አክቹዋል ያልሆነ ሰው አለ እንዴ? በህይወት ቨርቹዋል የሆነ ሰው አለ እንዴ? በህይወት ስለነበረ ሰው ነው የምናወራው እኮ። ምንድን ነው በህይወት ያልነበረ የሚባል ሰው አለ ነው? ምን እያልከ ነው? ሀኒፍ አዳምጠኝ፣ አስጨርሰኝ። የምር ልረዳህ እየሞከርኩ ነው። አክቹዋል ሰው ማለት ነው እያብራራሁ። አክቹዋል ያልሆነ የሚባል ሰው አለ? ፊክሽን አይደለም ማለት ነው። ለማንኛውም ከመሐመድ በፊት ይሄ ሰው ሙስሊም እንደነበረ ወይም የእስልምና ነብይ ነበር ወይ ተብሎ ለ600 ዓመታት ውስጥ እሱን በሚከተሉትም ሆነ እሱን በማይከተሉት ዘንድ የተጻፈ ነገር አለ ወይ? ወይስ ከ600 ዓመታት በኋላ መሐመድ መጥቶ ነብያችሁ አይ ይህ ኢየሱስ ሙስሊም ነበር ስላለ ብቻ ነው? ምክንያቱም ከመሐመድ በፊት እሱን የሚከተሉት ጥያቄ ማለት ነው እንዴት ነው የሆነው? ልጨርስ አይደለም አፈወርቅ፣ በጣም ሶሪሽ ኢንተረስት ማድረግ በምክንያት ነው። ጥያቄ እንትን ነው አንድ አስተምሮ ይወጣል እና ገብቶናል። ጥያቄ ዌይት አንድ መልስ ልስጥህና ወንድም አነሳለህ። እሱ እንግሊዝ የሚያደርግ ከሆነ ያደርጋል። የኛን አንደርስታንዲንግ መጀመሪያ ጃ ነግሮ ነበረ። ኢስላም ስንል
ሶስት ነገራቶችን ያጠቃልላል። ክሪድ አለ፣ አንድ የሚጠቅም ከሆነ ስማኝ። ክሪድ አለ ሃው ሙስሊምስ ብሊቭ ማለት ነው፣ እኛም እንደምናምን የሚናገር። ከዛ ደግሞ ሸሪዓ አለን፣ ህግጋት ማለት ነው። ከዛ ደግሞ አኽላቅ ወይም አደብ የሚባል ነገር አለን፣ እኛ እንዴት ቢሄቭ ማድረግ እንዳለብን የሚናገር ማለት ነው። ሶ እነዚህ ሶስት ነገራቶች ያጠቃልላል እስልምና የምንለው። በመጀመሪያ ደረጃ መያዝ ያለብህ እኛ እየነገርን ያለ ነው። አንድ ጥያቄ ከጠየቀን ልንመልስልህ የምንችለው በተለይ አማኝ ደግሞ ከሆንክ መጽሐፋችን ጋር ቆመን ነው። መጽሐፋችን ጋር ቆመን ነው። ከዛ በኋላ እንደ ኮምፓራቲቭ ደግሞ እናውራ ደግሞ ካልን ርዕሱን ማስተካከል ይጠበቅብናል። ይዘው የመጣው ርዕስ ቫሊድ ስላልሆነ ማለት ነው። ምንም ለውይይት የማይመች ርዕስ ስለሆነ ርዕሱን ማስተካከል አለብን። ስለዚህ ዒሳ ዓለይሂ ሰላም ኢቭን የራሱን አስተምህሮ እንኳን ወደኋላ ቁርአንን ፎር ዘ ሴክ ኦፍ አርጊመንት እንተውልህና ወደኋላ እንኳን ይዘን ብንሄድ የራሱን አስተምህሮ ይዘን እናንተ የምትሉትን ክርስትና ነው የሰበከው ወይስ የአንድ አምላክ እሳቤ ወይንም እስልምና? እሱ ክሪድ የምንለው ስለሆነ ማለት ነው። እኛ እርሱን ከመጽሐፋቸው አሳዩን ካልክ እንችላለን። አይ ይሄ ቃል በቃል ኤግዛክት ወርድ ፋላሲ እንደዚህ አድርጉልኝ ካልክ አንድ ሰው መጥቶ ሐኒፍን አላህ ሱብሓነሁ ወተዓላ ለመፍጠሩ ከቁርአን አሳዩኝ ቢል ከሰውዬ ጋር ሞኖሎግ እያደረኩኝ መዋል አልፈልግም። ተረዳኸኝ? ስለዚህ እየጠየከን ያለው አስተምህሮ ራሱ ነቢዩ መሐመድ እርሱ አስተምሮታል ብለው የነገሩን ሰለዋቱ ረቢ ወሰላሙ ዐለይሂ የነገሩን አስተምህሮ እርሱ አስተምሮ ሄዷል ወይ? ምክንያቱም ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው ምንድን ነው ያሉት? ዒሳ ዓለይሂ ሰላም ነቢይ ነው፣ የአላህ መልክተኛ ነው፣ የአላህ ባሪያ ነው፣ አንድ አምላክን ሰብኮ ነው የሄደው ብለው ነግረውናል። ይሄ ቲቺንግ ነው ያለው ወይስ ክርስቲያኖች ክሌም የሚያደርጉት ቲቺንግ ነው ያለው? ይሄን ሄደን ከበፊት ከነበሩ መጽሐፍት ቼክ እናድርግ ካልከን ዊ አር ዳውን ፎር ዳት። ከዛ ውጭ ግን ኤግዛክት ወርድ ፋላሲ እየጠየቅከን ከሆነ ዊ አር ናት ኪድስ ሂር። ላይክ ቀኑ ሙሉ ሞኖሎግ ስናደርግ አንውልም። የሚመች ከሆነ በዚህኛው አካሄድ እንሂድ፣ የማይመች ደግሞ ከሆነ ርዕስ እንስጥህና እዛ ርዕስ ላይ መወያየት የምትችል ከሆነ ወይም የኛን ደግሞ ክሌም ይዘኸው በዛ መሄድ እንችላለን። ተረተኝ ከሆነ ፐርሲው ምናምን ቆይ አንዴ ፐርሲንግ ቆይ አንዴ ተራን ጠብቅ። አንድ ጊዜ ግን አፈወርቅ አንዴ አኺ አነስ ሰላም አለይኩም ወራህመቱላሂ ብያለሁኝ። ሀሳብ ካለ ሰምተን ከሆነ ዋሲል ከዛ እድል ሰጠዋለን አፈወርቅ። ወአለይኩም ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። አፈወርቅ ያው ጀነራሊ የሰማሁት አይ ቲንክ ነቢ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ስለ እርሳቸው የተነገረ ኦር ደግሞ ላይክ ሰከንድ ሃንድ የሆነ ከእርሳቸው ውጪ ስለ እርሳቸው ኤቪደንስ አለ ወይ የሚል ጥያቄ ነው አፈወርቅ፣ ካልተሳሳቱ ሚስ አንደርስቱድ እንዳላደርገ። እናንተ ኢሳ ነብይ ነው የእስልምና ነብይ ነው የምትሉት የኛ ኢየሱስን እንደሆነ ቅድም በነበረው ውይይታችን ላይ ጨርሰናል። ሶ እንደዛ ከሆነ በኢየሱስና በመሐመድ መካከል 600 ዓመታት ጋፕ አለ። በዛ 600 ዓመታት ጋፕ ውስጥ ኢየሱስ ሙስሊም ነበር ወይም የእስልምና ነብይ ነበር ወይም እስልምና ያስተምር ነበር ወይ የሚል ቴክስቶች ካሉ ለማንበብ ዝግጁ ነኝ ስጡኝ እያልኩ ነበር። አይ ቲንክ ያለ አይመስለኝም። ስለሌለ ወደ ሌላው ጉዳይ እንሻገራለን። ቆይ ድምዳሜ የሰጠኸው ትክክል አይደለም። በመጀመሪያ ደረጃ ፈርስት ወንድሞች አይ ቲንክ ይሄንን ክሊርሊ መልሶልሃል። አንደኛ ደረጃ እኛ ሙስሊሞች ኦር ደግሞ ኢየሱስን ስንቀበል ከእርሱ በፊት ያሉትንም ነቢያት ስንቀበል ከነቢ ሰለላሁ ዐለይሂ ወሰለም በመቀበል ነው። ነቢዩ ሰለላሁ ዐለይሂ ወሰለም ስለ እነርሱ ነግረውናል፣ ሙስሊም እንደነበሩ ነግረውናል። እና ኢሳም ይሁን ሌሎቹም ከሱ በፊት የነበሩት እንዲሁም ሐዋርያቱም ጭምር ሙስሊም እንደነበሩ ነግረውናል። ሶ ከእስልምና ተነስተን ነው እኛ እስልምናን በመቀበል ውስጥ ነው እነዚህ አካላት ሙስሊም እንደነበሩ ክሌም የምናደርገው ማለት ነው። ነገር ግን ሂስቶሪካሊም ራሱ ብንመለከት ለምሳሌ there is the early groups ጥንታዊ ግሩፖች ነበሩ ኢየሱስን የሚከተሉ ማለት ነው which is ከእስልምና ጋር ተመሳሳይ አይነት belief የነበራቸው we can look up ኢቦናይቶችን መመልከት እንችላለን። ለምሳሌ ናዝራውያንን ኢቦናይቶችን መመልከት እንችላለን። እነዚህን አካላት ብትመለከት ከእስልምና ጋር the same belief ስለ ኢየሱስ ያላቸው which እርሱ ነብይ እንደሆነ ሚር ፕሮፌት እንደሆነ ከዛም በላይ ደግሞ እንዳልሆነ ማለት ነው። እናንተ እንደምታምኑት like vicarious atonement ኤማን ጋድ ምናምን የሚሉ ዶክትሪኖችን የማይቀበሉ ጳውሎስን ኮምፕሊትሊ ሪጀክት የሚያደርጉ እና
ኤርሊ ጁዊሽ ክርስቲያኖች ነበሩ እና ተብሎ የሚጠሩ ማለት ነው። ሶ ከኢቦናይቶች አንደኞቹ ምስክሮች ናቸው ክርስቶስ መሲህ እንደሆነ የሚያምኑ እንዲሁ ደግሞ ነቢይ እንደሆነ። ከዛ በኋላ ደግሞ እነዚህን የጠቀስኩላችሁን ነገራቶች እኛ ሙስሊሞች ስለ ኢየሱስ የምናምነውን ነገር የሚያምኑ ክርስቲያኖች ነበሩ፣ የኢየሱስ ተከታዮች ማለት ነው። እነዚህም አንድ ሂስቶሪካል ፕሩቭ ናቸው። ግን እኛ ሂስቶሪካል አተስቴሽን ላይ ወይንም ሂስቶሪካል እዚህ ታሪክ ላይ ዲፔንድ ሆነን አይደለም የምናምነው። እኛ የምናምነው ቁርአንን ይዘን ነው። ቁርአን ዘ ወርድ ኦፍ ጋድ ነው። ያንን ፕሩቭ ማድረግ እንችላለን። ቁርአን የአምላክ ቃል መሆኑን ደግሞ ፕሩቭ የምናደርግ ከሆነ ዊ ዶንት ኒድ ኤኒቲንግ። እኛ ከቁርአን ተነስተን ነው የምናምነው። ነገር ግን ሂስቶሪካል አተስቴሽንም ደግሞ የምትፈልግ ከሆነ there is a Christians like ኢየሱስ ያስተማረውን ትምህርት የሚከተሉ ማለት ነውና እነዚህም አንዱ ማሳያዎች ናቸው ነው። ኢቦናይቶች ኢየሱስ የእስልምና ነብይ ነው ብለው ያምኑ ነበር ነው የምትለኝ? አንተ የምታመልከውን አላህ ያመልክ ነበረ ብለው ይከተሉ ነበር? ጽሑፍ አለ እንደዛ የሚል እያልኩ ያለውት ኢቦናይቶች which is እናንተ ክርስቶስ አስተምሯል የምትሏቸውና ላይክ ወርድ ባይ ወርድ የምትፈልግ ከሆነ ቃል በቃል የምትፈልግ ከሆነ ዳስ ኤግዛክት ወርድ ፋላሲ እና ለምሳሌ ክርስቶስ አምላክ ነኝ ያለበትን አምጣ ብለ it is exact word fallacy ቃል በቃል ማለት ነው። በተመሳሳይ መንገድ የስለ ኢቦናይቶች እየጠቀስኩልህ ያለው ኢቦናይቶች ክሎዝሊ እኛ የምናምነውን ስለ ኢየሱስ የሚያምኑ ናቸው ነው which is early ሙስሊሞች ናቸው ብለን ክሌም ማድረግ የምንችል ነው እያልኩ ያለሁት። እነዚህ አካላት ምንድነው እኛ ሙስሊሞች የምናምነውን ነገር ነው የሚያምኑት ተመሳሳይ መልኩ ማለት ነው። ስለ ኢየሱስም ሊሆን ይችላል ኢየሱስ እናንተ እንዳላችሁት ስለ ያስተማረው ስለ ቫይኬሪየስ አቶንመንት ወይንም ደግሞ ስለ ቤዛነት ለእናንተ ለመሰቀል አይደለም እዚህ ምድር ላይ የመጣው፣ ለመስቀሉ አይደለም የመጣው፣ ለመሞት አይደለም የመጣው እዚህ ምድር ላይ ወይንም ደግሞ አምላክ ሆኖ አይደለም የመጣው። እነዚህን ነገራቶች የሚያምኑት ተመሳሳይ ስለ ኢየሱስ ማለት ነውና የእርሱ early ተከታዮች ነበሩ ነው which is ከእስልምና አስተምሮ ጋር ተመሳሳይ ሆነ እምነት ያላቸው ነው እያልኩ ያለሁት። አንተ ከምታምነው የእስልምና አስተምሮ ጋር ተመሳሳይ ነው ማለት የእስልምና እምነት ተከታዮች እሳቤ ነው ማለት ነው? they are the early muslims ጥንታዊ ሙስሊሞች ናቸው። እርግጠኛ ነህ ጥንታዊ ሙስሊሞች ናቸው የሚል ማስረጃ ታመጣልኛለህ? ኢቦናይቶች ሙስሊሞች ናቸው። ማስረጃን እስኪ ስጠኝ ልጻፋለሁ። ጥንታዊ ሙስሊሞች ናቸው የሚል ከ600 ዓመት በፊት ኤግዛክት ወርድ ፋላሲ እንዳሰራ እንጂ ችግር የለውም። አሁን ከፍትላለሁ እሰጥሃለሁ። ኤግዛክት ወርድ ፋላሲ ማለት አንተ ዲፋይን የምታደርገው የእስልምና አስተምሮ አለ አይደል እንዴ? ያኔ ዲፋይን የማደርገው እስልምና አስተምሮ አፈርም ያደርጋሉ በተመሳሳይ መልኩ ገባኝ። አንተ የምታመልከውን አምላክ ጭምር አፈርም ያደርጋሉ። እሺ ንገረኝ ማስረጃ። እሺ ሆልድ ኦን እንዳትረሳ ኢቦናይቶች አሁን እኛ የምንከተለውን የእስልምና አስተምሮ ይከተላሉ። ኢቦናይቶች እሺ እነሱ ከጻፏቸው መጽሐፎች ውስጥ የእነሱ ጽሁፎች ኤግዚስት አያደርግም ዛሬ ላይ ባይዜ። እሺ ከሰከንድ ሃንድ ቡክ ነው የሚሰጠው። ሰከንድ ሃንድ ቡኩ መቼ የተጻፈ ነው? ሰከንድ ሃንድ ቡኩ የአንተ የቤተክርስቲያን አባቶች የጻፉት ናቸው። የእነሱ የቤተክርስቲያን አባቶች አተስቴሽን ነው። ችግር የለውም። መቼ የተጻፈ ነው ሰከንድ ሃንድ ቡኩ? አፍተር ላይክ 3rd ሴንቸሪ ሶስተኛ። እነዚህ ሰዎች ግን በጣም እርሊ ነበሩ፣ ላይክ the 1st ሴንቸሪ አካባቢ የነበሩ ናቸው። ነገር ግን ያንተ የቤተክርስቲያን አባቶች እየሰማችሁ ነው እንግዲህ ኢቦናይቶች የሚገርመኝ መጀመሪያ ራሳቸውን መጽሐፍ ማሳየት አይችሉም። የኛ ሃይማኖት ግን የእናንተ መጽሐፍ አይደለ፣ ግን ከዛ ሌላ አሳዩት። ታጉሩን ያጅቡ። ማን ነው የሚያወራው? እሺ ኢቦናይቶች ኢየሱስ የእስልምና ነብይ ነበር ብለዋል። እሺ
እሺ መክፈት የሚችል ሰው አለ? ኮቴሽን ልስጣችሁ። እሺ ጻፍና ከዛ በኋላ እንትን ማለት ትችላለህ ወይ? ልጻፍልህ ከዚህ ኮሜንት ስር ከዚህ ኮፒ አድርገህ መውሰድ ትችላለህ። ኢሲቢኤስ ታብሌት ሩቅ ስለሆነ ነው አጠገቤ አይደለም። ችግር የለውም አነባዋለሁ። መክፈት የሚችል ሰው አለ? ኑሮ ምናምን መክፈል የሚችል ሰው አለ? ነው ፎከስ ሰላም አለይኩም እና አልችልም። ወደ ቤት ድራይቭ እያደረኩኝ ነው እና ቤት አልደረስኩም። ኮፒ አድርገው የጻፍኩልህን ኮሜንት ላይ 27:1-4 አውሳቤዝ ዘቂሳሪያ ስለ እነዚህ ሰዎች አስቀምጧል አተስቴሽኑን። እሺ እንግዲህ እነዚህ ሰዎች ዛሬ አነስ የሚከተለውን ያስተምራ የሚከተሉ ናቸው። አዎ እሺ እስኪ ስለ እስልምና ቀደም አንድ ልጅ ዲፋይን አድርጎልኛል። ሙስሊም ማለት ምን ማለት ነው? ለአንድ አምላክ ራሱን ያስገዛ። እሺ ለአንድ አምላክ ራሱን ያስገዛ። እሺ ብቻ ነው መግለጽ እንችላለን። ፈርዘር ሞር ችግር የለውም። ግን ሲምፕሊ ለአንዱ አምላክ ራሱን ያስገዛን አካል ሙስሊም እንለዋለን። አይሁዶች ለአንድ አምላክ ይገዛሉ አይደል? ራሳቸውን ያስገዛሉ ለአንድ አምላክ። ሙስሊሞች ናቸው? ኖ አይደሉም። አሁን እኮ ለአንድ አምላክ የሚገዛ ብለኸኛል። ሚስ ያደረገው ፖይንት አንድ ሰው ለአንድ አምላክ ብቻ ራሱን ስላስገዛ ሙስሊም ይሆናል ማለት አይደለም። ነገር ግን ይሄን ሙስሊም የሚለው ቃሉ ትርጉሙ ራሱ ለአንድ አምላክ ራስን ማስገዛት ማለት ነው። ከዛ በኋላ ደግሞ ሪኳየር የሚያደርጋቸው ነገራቶች አሉ። አንዴ እኮ ልትገልጽልህ ነው። ሪኳየር የሚያደርጋቸው ነገራቶች አሉ። ለምሳሌ ያህል ብንወስድ እነዚህ አይሁዳውያን ለምንድን ነው ሙስሊም ያልሆኑት ቢባል they don't accept the prophets ነቢያቶችን በአጠቃላይ አይቀበሉም። አንድ ሰው ሙስሊም ለመሆን መላእክቶችን መቀበል አለበት። ሁሉንም መላእክቶች ማመን አለበት። በመላእክቶች ማመን አለበት። በነቢያት ማመን አለበት። በመጽሐፍቱ ማመን አለበት። በቶራ በኢንጂል ከዛ በኋላም ደግሞ በኒው ቴስትመንት አልኩኝ በቁርአን ማመን አለበት። ፋይናል ቴስትመንት ማለት ነው። እነዚህ ነገራቶች ሪኳየር የሚያደርጉ ነገራቶች ናቸው። እነዚህን ሳያምን አንድ ሰው ሙስሊም አይባልም። እነዚህ ኢቦናይቶችም ምን እያልኩ ነው እኔ? መጽሐፍትን ያምናሉ፣ መላእክትን ያምናሉ፣ እንዲሁም ደግሞ ነቢያትን ያምናሉ ማለት ነው። እነዚህ ሰዎች ኤቪደንስ ናቸው እያልኩ ነው ያለሁት። ሙስሊም ናቸው ማለት እንችላለን። ነቢያትን ያምናሉ። እሺ በመሐመድ እንዴት ነው እምነታቸው? በነብዩ ሰለላሁ ዐለይሂ ወሰለም አንደኛ ደረጃ በነብዩ ሰለላሁ ዐለይሂ ወሰለም ማመን አይጠበቅባቸውም እነዚህ ሰዎች። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ገና አልመጡም። ነብዩ ሰለላሁ ዐለይሂ ወሰለም ገና ኤግዚስት አላደረጉም፣ አልመጡም። የነበሩት የኢየሱስ ታይም ላይ ነበረ። ከኢየሱስና ከሐዋርያቶቹ ነው የተማሩት ተብሎ ነው የሚታሰበው። ከነ ጴጥሮስ ከነ ያዕቆብ ምናምን ተምሯል ተብሎ ነው የሚታመነው። ስለዚህ they don't have to accept the prophet Muhammad። ነገር ግን እነዚህ ሰዎች የኢየሱስን አስተምሮ አፈርም ያደርጋሉ፣ which is pure የሆነውን ሞኖቲዝም አፈርም ያደርጋሉ። they do accept ከእርሱ በፊት የነበሩት እነ ሞሴስን እንዲሁም ደግሞ ኢየሱስን አክሰፕት ያደርጋሉ። ይህን ሰው ፎርዝ። እሺ የመጨረሻ እነዚህ ቦናይቶች ያልከው ስለ ኢየሱስ ያላቸው ምልከታ አንተ ከምትለው ጋር ምን ያህል ነው? ነብይ ነው ብቻ ነው ብለው የሚቀበሉት? እሱን ነው መጽሐፍ ተሰጥቶታል ብለው ያምናሉ? ያ ዳስ ደ ፖይንት። ትክክለኛ
አንድ ወንጌል ሳይሞት ወደ እንዳለ ያምናሉ። አምላክ ወደ አላህ ወስዶታል ብለው ያምናሉ። አንዴ ትክክለኛ አንድ ወንጌል ነው ያለው እና እነዚህ ነገራቶች አንድ ወንጌል እንዳለ ያምናሉ። እንዲሁ ደግሞ ኢየሱስ ክርስቶስ ነቢይ ሚር ፕሮፌት እንደሆነ ላይክ እናንተ የምታምኑትን ቅድምም ስደጋገም ነበረ ለእናንተ ሊሰቀል ሊሞትና ሊገደል እንዳልተላከ እነዚህን ነገራቶች ያምናሉ። ሊሞት እንዳልመጣ ማለት ነው እና ይሄ ስጋ የለበሰ አምላክ እንዳልሆነ ከማርያም ስጋ የነሳ አምላክ እንዳልሆነ በጥብቅ ያምናሉ። ይህንን አስተምሮም ያወግዛሉ። ጳውሎስን ያወግዛሉ። ጳውሎስን አይቀበሉም። የጳውሎስን አስተምሮ አይቀበሉም። they rejected it። ይህ ሰውዬ አስዊ ነው። ኮንትራዲክት የሚያደርግ ሰው ነው ከሐዋርያት ደቀ መዛሙርት ከሚባሉት ማለት ነው። ሶ እነዚህ ሰዎች አጥብቀው ኢቨን እንትን ህግጋትን ይከተላሉ። ቶራን ማለት ነው ዘ ኦልድ ቴስተመንት የምንለውን ቶራን በጥብቅ ይከተላሉ። ላይክ ለዛ ነው ጁሽ ክርስቲያን የሚባሉት ራሱ አንደኛው ይሄ ኔም የተሰጣቸው ማለት ነው። ሶ ኢየሱስ ክርስቶስ ህግጋትን አፈርም ያደርገዋል አይደለ እንትን እንዲከተሉ በጥብቅ ማለት ነው እና እነዚህን ነገራቶች ያደርጋሉ። they do follow the sabbath they do follow the law እና so on and so forth ማለት ነው። አሁን ጁሽ ክርስቲያኖች ይባላሉ ስትል እየሰማው መሰለኝ። ለምንድን ነው እንደዛ የሚባሉት? እያልኩ እኮ ነው ጁሽ ክርስቲያኖች የሚባሉበት ሪዝኑ እነዚህ ሰዎች ለምሳሌ ሮም ክርስቲያኖች ኖርማል ክርስቲያኖችን ብንወስድ አፈርም የሚያደርጉት ነገር አለ። ላይክ ህግጋቶቹ የሙሴ ህግ እንደተሻረች እነዚህ ነገራቶች ያምናሉ እና እነዚህ ደግሞ ጁሽ ክርስቲያኖች ራሱ የሚባሉበት one of the reason they do follow the law ህግጋቶችን ይከተላሉ ማለት ነው በጥብቅ ማለት ነው። የሙሴን ህግ ኦሪትን አጥብቆ ይከተላሉ and so on and so forth ማለት ነው። አንተ ግን ሙስሊም ናቸው እያልክ ነው። እነሱ ጁስ ክርስቲያኖች ይባላሉ የሚባሉን አንተ ሙስሊሞች ናቸው እያልክ ነው። አንተ ከተናገርከው ነው አይደለም። ይሄ እኮ እንትን እኮ ነው this is the mere term እና ይሄ እኮ ላይክ የሚጠሩበት መጠሪያ ነው እንጂ እንትን አይደለም። ደግሞ ክርስቲያን ማለት ራሱ ኢየሱስ ተከታይ እኮ ነው። ጁሽ ክርስቲያኖች ናቸው የሚባሉት ካልክ በኋላ አንተ ግን ሙስሊሞች ናቸው እያልክ ነው። እንዴት ነው የምታስማማልኝ? ያልኩ ያለሁት ጁሽ ክርስቲያን የሚባሉት ሪዝኑን ነገርኩ። በዚህ ሪዝን ነው ላይክ ክርስቲያን የሚለው መጠሪያ ጀነራል መጠሪያ ነው የኢየሱስን የሚከተሉት ማለት ነው ሰዎች የሚሰጧቸው ጀነራል መጠሪያ ነው። ሶ ኢየሱስን የሚከተሉ አካላቶች ክርስቲያን ይሏቸዋል። ከዛ በኋላ ዲስቲንጉሽ ያደርገዋሉ ስኮላሮች ማለት ነው። እነዚህ ኖርማል ክርስቲያኖች እና የጳውሎስን አስተምሮ የሚቀበሉ ክርስቲያኖችን አጥብቆ የጳውሎስን አስተምሮ የሚቀበሉ ክርስቲያኖችን እና እነዚህን ደግሞ ዲስቲንጉሽ ሲያደርጉ ነው ጁሽ ክርስቲያን የሚሏቸው እነዚህን ማለት ነው። why they do follow the laws this is the reason በዚህ ምክንያት ነው ጁሽ ክርስቲያን የሚባሉት አንደኛ ደረጃ። ሁለተኛ ምን ቀደም ብለህ እርሊ ሙስሊም ተብሎ ይጠራሉ ካልከው ጋር አይጋጭም ወይ ልልህ ነው። ሁሴን ሳት አንተ እኮ ነው ያልከው ቅድም ነው እኔ ያልኩ እነዚህ ሰዎች ሙስሊሞች ናቸው ብለን ክሌም ማድረግ እንችላለን። they are muslim ነው ያልኩ። ተርም ላይ እንትን አትበል። እኔ ያልኩ ያለሁት እነዚህ ሰዎች ሙስሊሞች ናቸው ነው። ለምን አልክ? የነሱ እምነት ስለ ክርስቶስ ያላቸው እምነት የነሱ ለክርስቶስ ያላቸው እምነት ከሙስሊሞች ጋራ ትይዩ ስለሆነ ተመሳሳይ ስለሆነ ማለት ነው። ያንን ነው ክሌም ያደረኩት እንጂ እነዚህ ሰዎች ሙስሊም ተብሎ ይጠራሉ የሚል ክሌም አላነሳውም ሲጀመር። ግን አሁን ደግሞ ይቅርታና ሁለት የተምታታ ነገር እያወራብኝ ስለሆነ አንተ እሺ እኔ ላስረዳ አንዴ ያለው አፈወርቅ ያለህ ምንድነው መሰለክ? እነዛ ሰዎች በእምነት ሙስሊም ናቸው፣ ታዲያ ለምንድነው ጁዊሽ ክርስቲያን ናቸው ያልካቸው ከሆነ ያንተ ጥያቄ ጁዊሽ ማለት በዘር አይሁዳዊ የሆነ ግን በእንትን ደግሞ ኢየሱስን ደግሞ መሳያ ነው ብሎ የተከተለ ማለት ነው። ማንኛውም ኢየሱስ መሳያ ነው ብሎ የተከተሉት እንዳለ ክርስቶስ የሚል ስም ሰጥቷቸዋል አይደል? ለዛ እነሱ
ሙስሊም እንደመሆናቸው ኢሳን ይከተላሉ። ዜርፎር ክርስቲያን የሚል ስም ይሰጣቸዋል። እነሱ ራሳቸው ሙስሊም ናቸው እያለክ ነው። ለዛ ጆሽ ክርስቲያን ሆነው ሙስሊም ናቸው ስንል የሚጋጭ ነገር አይደለም። እሺ እሱ ጋር እንጨርስ አንዴ ተናገር። ሜቢ አነስ ያልገባው ነገር ካለ አፈወርቅ፣ እኛ ባይ ዘ ወይ በኢየሱስ ጊዜ ኢየሱስን የሚከተል ነው እሺ ሙስሊም ልንል የምንችለው። በኢየሱስ ነብይ ነው ብሎ የሚከተል በኢየሱስ ጊዜ ኢየሱስን ነብይ ነው ብሎ አፊርም ያደረገ ከዛ ደግሞ አንድን አምላክ ነብይ ነው አንድን አምላክ ነው እሱም አንድ አምላክ የተላከ ነብይ ነው ብሎ የሚከተል ነው ሰሚት ያደረገ ብለን የምናስበው። እሺ ምናልባት ኮንፊውዝ እንዳትሆን በጣም አነስ ልጠይቀው አንዴ አነሳለ ገባኝ እኮ ፎከስ አንተ ቅድም ያልከውማ እኔ ገብቶኛል እኮ። አዎ ከገባክ የምጠይቃቸው ጥያቄዎች በጣም ያስቃሉ። አይ እኔ የምጠይቀው ጥያቄ አነስ ከሚያነሳው ሀሳብ ተነስቼ እንጂ እኔ መጠየቅ የምፈልገው አነስ ምንድነው ሙስሊም ናቸው ምንድነው አነስ ያስቀምጣልክ ሳይድ ቱ ሳይድ ሁለቱን በኢቦናይቶች በአንድ አምላክ ነው አንዱን አምላክ ነው የሚገዙት። የሞሴስን የሙሴን ህጋቶችን ይቀበላሉ። ጂሰስን ኢሳን ወይም ኢየሱስን ነብይ ነው ብለው ነው የሚከተሉት። አምላክ አይደለም ብለው ነው የሚያምኑት። ምን ፈለክ ከዚህ በላይ? በቃ ተመሳሳይ ነው እምነታችን ነው አነስ እያለ ያለው ራይት። አነስ ካልተሰጥኩኝ ሆሊ ስፒሪትን እንዴት ነው የሚመለከቱት? ባይዜ regarding the holy spirit ስለነዚህ ሰዎች አክቹሊ እንዲህ ተብሎ የተቀመጠ ነገር የለም እምነታቸው ማለት ነው። ያለው የሰጠኝ ጽሁፍ ላይ እያየው ስለሆነ ነው። አንዴ regarding the holy spirit ስለነዚህ ሰዎች በሆሊ ስፒሪት ዘንድ ስለ ሆሊ ስፒሪት ያላቸው እምነት እንዲህ ነው ተብሎ የተቀመጠ ነገር የለም። ምንድነው ያለን ኮቴሽን ስለነዚህ ሰዎች from ኢሳቤስ ኦፍ ቲዛር ነውና በጣም ጥቂት ኢንፎርሜሽን ያለን እና further more ብዙ ኢንፎርሜሽን የለንም ስለነዚህ ሰዎች ማለት ነው። ነገር ግን ስለ ሆሊ ስፒሪት ስንመጣ እንዲሁ ደግሞ እናንተ ስለምታምኑ ነው ባይዜ እና የሆነ ዋጋ ሰጣችሁ ላይክ አንደኛው the third person of the trinity ብላችሁ ስለምታምኑ ነው እና early ክርስቲያኖች ጋር የነበረው ግን ይሄ አልነበረም። ስለ መንፈስ ቅዱስ የነበራቸው ምልከታና አስተያየት እንዲህ አልነበረም early ክርስቲያኖች ማለት ነው። ኢቭን ክርስትና ውስጥ ክርስትናን የሚቀበሉት ራሱ እንኳን እነዚህን ተዋቸውና ክርስቲያን ራሱ ላይክ ፓውሎናውያንን መንገድ የሚከተሉትን ራሱ ብንወስድ ልክ ሰቻስ የቤተ ክርስቲያን አባቶች ጋር እንኳን ብንመጣ ለሆሊ ስፒሪት ያላቸው ምልከታ በጣም የወረደ ነበረ። ለምሳሌ ልጥቀስልህ እዚሁ ኮቴሽኑን የሰጠ አውሳቤስ ኦፍ ሴዛር የቂሳሪያ አውሳቤስ ስለ መንፈስ ቅዱስ ያለው እምነትን ብትመለከት ሂዝ ናት ጋድ እንዲሁ ደግሞ ክሬትድ ብሎ ነው የሚያምነው ፍጡር ነው ብሎ ነው መንፈስ ቅዱስ የሚያምነው ይህ ሰው ማለት ነው። እና የቤተ ክርስቲያን አባቶች ስለ መንፈስ ቅዱስ ያላቸው ምልከታ በጣም የተለያየ ነበረ የቤተ ክርስቲያን አባቶች ጋር ራሱ ማለት ነው። እና አብዛኞቹ በሚባል ደረጃ መንፈስ ቅዱስን የሆነ አምላክ ሰርድ ፐርሰን ኦፍ ዘ ትሪኒቲ ምናምን ብሎ አያምኑም ነበረ ራሱ ማለት ነው። ሶ በእነዚህ ራሱ በዚህ ኢንስታንስ ውስጥ ባሉበት ሁኔታ ስለነዚህ ሰዎች ሪጋርዲንግ ዘ ትሪኒቲ ምንድነው ለሆሊ ስፒሪት ያላቸውን እምነት መጠየቅ ራሱ ሌላው የሚያስቅ ነገር ነው ማለት ነው። ምክንያቱም እነዚህ ሰዎች የሚያስቀው አነስ ምን መሰለህ አንተ ነህ early ከኛ አስተምሮ ጋር ይመሳሰላል የዛ ጊዜ እይታቸው ብለህ ይሄን ቁጥር የሰጠኸኝ ሳይው ደግሞ አንተ ስለ መንፈስ ቅዱስ ካለ እይታ ጋር የተለያየ ነው እምነቱ። ምንድነው እምነታቸው ስለ መንፈስ ቅዱስ? እስኪ በዚህ ታምናለህ አንተ? ላንብብልህ አንተ የሰጠኝ ጽሁፍ ላይ there were others however besides them that were of the same name but avoided the strange and absurd beliefs of the former and did not deny
በደንብ አዳምጠኝ። did not deny that the Lord was born of a virgin and the Holy Spirit. በዚህ ታምናለህ እንዴ አንተ? ምን አሁን ባነበብኩት ከመንፈስ ቅዱስ ከድንግልና ተወልዷል በሚለው ክርስቶስ በመንፈስ ቅዱስ ነው የተወለደው። ያ እኛ ሙስሊሞች ምናምነው ሪጋርዲንግ ዲስ መንፈስ ቅዱስ የሚባለው አካል ጅብሪል ነው እኛ ምናምነው እና ጅብሪል ወደ ማርያም መጥቶ ከዛ በኋላ ፋለባት ከዛም በኋላ ህፃኑ እንደጸነሰች እናምናለን። እኛ መንፈስ ቅዱስ የምንለው እኛ ጅብሪል ነው። ምንድነው ጥያቄ? አንተ ይህንን ታረጋግጣለህ ወይ አልኩ እኮ አሁን። አዎ አልኩ። ስለዚህ አሁን የጠቀስከው ኢቦናይት ያልከው ዲናይ አያደርግም ሎርድ ምን በድንግልና በመንፈስ ቅዱስ እንደተወለደ ከድንግል ማርያም በመንፈስ ቅዱስ እንደተወለደ ዲናይ አያደርግም ይላል እዚህ ጋር እኮ። ከድንግል ማርያም መንፈስ ቅዱስ ተወልዷል ብለህ ታምናለህ ወይ? አንዴ እኮ እኔም እየነገርኩህ ነው ያለሁት እኮ። እኛ የምናምነው ነገር እኮ ነው። እኛ ሙስሊሞች ድንግል ማርያም ኦር ደግሞ ከማርያም ኢየሱስ የተወለደው በመንፈስ ቅዱስ ወይንም ጅብሪል በምንለው አካል ወደ እርሷ መጥቶ እፍ ብሎባት ተወለደ ብለን እናምናለን። ጅብሪል መንፈስ ቅዱስ ነው በእናንተ? እሺ ጅብሪል በእስልምና መንፈስ ቅዱስ ማለት ነው። እሺ በጣም ጥሩ። እንዴ ራስ ሊስካል እንዴ አስረዳው ለብሬሳቆ ማፈርዘር ጥያቄ መግባት አልፈልግም፣ ግን በጣም ማለት በእስልምና ጅብሪል መንፈስ ቅዱስ ነው። ቁርአን ላይ በእስልምና መንፈስ ቅዱስ እንደሆነ ታሳየኛለህ? እስኪ ወደ ቁርአን አሳያለሁ። ቁርአን ላይ ጅብሪል መንፈስ ቅዱስ ቁርአን ክፈት። ቁርአን ላይ ወደ መጽሐፍ ቅዱስ ሄጄ የበለጠ ግራ እንዳትጋባ ያሳይክ ነው። ሚውት አድርጋ እንዴ አየውን ቶሎ መውጣት የምትችሉ ሰዎች አስታውሱኝ። ቨርሱን ታውቀዋለህ? እኔ ላውጣልህ እችላለሁ እዚህ ጋር ታብሌት ስለያዝኩ። እሺ ወይ ጀስት ያነበዋል አማርኛ ስለሆነ ቨርሱን ካወቀው አንብቦ ራሱ አተካተከው ቁርአን ካለ አንብቦ ማለት እሺ ሱረቱ ነህል 102 ላይ ታገኙና ወደ ኢቦናይቶች እንመለሳለን። እሺ ሱረቱ ነህል ምዕራፍ 16 102 ላይ ታገኛለህ። ሩህ አልቅዱስ ተብሎ ተገልጿል ብዙ ቦታ በጣም ኢጅማዕን ካለ ሳይታረግለታል ከፈለገ ጥያቄ ብለህ ነበረ ዶክተር። አይ ስለሱ ለማስረዳት ነበር። ከገባውማ በቃ ችግር የለውም። አይ ቲንክ ክርስቲያኖች ሙስሊም እንደሆኑ ምናምን አልመሰለውም ነበር። ለዛ ነው ክርስቲያን የሚለውን ቃል እሱ የሚረዳበትና እኛ የምንረዳበት ሴንስ የተለያየ መሆኑ ነው። አየሁ ሙስሊሞች ምን ብለው ያምናሉ? ቁርአንን ያወረደው አንተም ይሄንን ታውቃለህ